የለም 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 ነው የሚሉት። ይሄ በጣም በጣም የላክ ማይንድሴት ነው ማለት የሞላ የተረፈ ማይንድሴት ሊኖራቸው ይገባል። አንድ ወንድ ልጅ መቼም ለአንድ ሴት አይጠፋም ማለት በጣም ሀይ ቫልዩ ያለው ሰው ሊያገኙ ይችላሉ። ግን እነሱ የለም 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 አሁን ድሮ ነው ወንዶቹ አሁን ወንዶቹ አይረቡም አሁን እንደዚህ ይላሉና ይሄ ራሱ በጣም ለዛ ነው ለአንድ ወንድ 10 ሴት ኮምፒቲሽን እስከ መግባት ድረስ ማለት ኢትዮጵያ በጣም በሚሊዮን የሚቆጠር ወንድ ያለበት ሀገር ነውና ወንዶቹ ምን የምር ግን እንደዚህ ሃይ ቫልዩ የሆኑ ሰዎች በጣም ኳሊቲ ያላቸው ትዳር ይፈልጉ ፕሮቫይደር የሆኑ ማለት ሴቶች በአብዛኛው ገንዘብ ነው የሚፈልጉት ይላሉ። ወንዶች ግን ገንዘብ አይደለም። ገንዘብ ኦፍ ኮርስ በጣም ኢምፖርታንት ነው። ገንዘብ አንድ ወንድ ልጅ አለው ማለት በቃ እንደ ፌሚኒን ኢነርጂ ያላት ሴት ሆነ ማለት ነው። በጣም አትራክቲቭ ነው የሚሆነው። ኖርማል ነው። ምክንያቱም ገንዘብ ኢዝ ቬሪ አትራክቲቭ በጣም ቆንጆ ነገር ነው፣ መጥፎ ነገር አይደለም። ግን ከገንዘብ ባሻገር ሴቶች የሚፈልጉት ፕሮቫይድ የሚያደርግላቸውን ስቴቢሊቲ፣ መረጋጋትን፣ ሰላምን፣ ሶሉሽን የሚያመጣ ወንድ ነው የሚፈልጉት እንጂ የግድ ገንዘብ ስለሚፈልግ አይደለም። ስለሚፈልጉ ወይም ገንዘብ ያለው ብቻ ስለሚፈልጉ አይደለም። ግን ስራ መስራት የሚፈልግ አምቢሽን ነው ያለው ወደፊት ልጆቹን ቤተሰቦቹን በደንብ የሚያስተዳድር ሰው ስለሚፈልጉ ነው። ያንን ስቴቢሊቲ ስለሚፈልጉት ነው እንደዚህ ገንዘብ ያለው። ገንዘብ ያው ከስቴቢሊቲ ጋር አንድ አይነት ስለሆነ ማለት ነው። እና እንደዚህ አይነት ሰዎች ደግሞ ምንድን ነው የሚፈልጉት?